እንደየሊጣችሁ ብዛት ነው። አሁን በሊጤ እንትን ነው ውሃው እንግዲህ ለሀብሲት የምጥለው ይሄንን ነው ውሃው ማለት ነው። ወደጋለው ከዛ ላሳያችሁ ብዬ ነው የበቆሎ ሀብሲት ነው። ይሄው ዱቄቱ ይሄ መጀመሪያ ዳር ላይ ነው የምትበጠብጡት። የቁጥር የመጓጉል ባህሪ ስላለው የፈላው ላይ ዝም ብላችሁ አትከቱት። እንደዚህ እናደርግና ይሄው አያችሁት አይደል? ይሄ በቆሎ ዱቄት በየሁሉም አለላችሁ፣ በየወፍጮ ቤትም በየሱቁም ይሸጣል። አይጓንተን አይልም፣ አይጓጉልም። ምን አይልም። ድቡዛ ወይ ፈላው ላይ ግን ከከታችሁት ያስቸግራል። አይሆንም። ይሄው በዚህ እንደዚህ ደረጃ ያክል የሊጤን ደረጃ ደግሞ ሳያችኋለሁ ምን ያክል እንደሆነ በዛ ልክ ነው። አያችሁት? ውሃው ፈልቷል። ውሃው እየፈላን አሁን ይሄን የበጠበጥነው አያችሁት? አያያዝም ዳር በጥብጠን እንደ ሀብሲት ጅምብረን እዚያ እንጨምረው። አሁን እንደዚህ ያደረግን አይደል? ይሄ ጨመርኩት። ምጣቱ አብረን እዚች ጋር ደግሞ የቀረችው ለቅለቅ አድርጌ ጨምራታለሁ። እዚቹን ትቆላለች ነው ታች ያለው ዛሬ ይሄው ተከተከ ነው። አያችሁት አይደል? አሁን ይሄው መንተክተክ ጀምሯል። ይሄው ይሄው ነው ተከተከ ነው። ፍስል ማለት አለበት። ይሁት አሁን ይሁት እየተንተከተከ ነው። ይሄው እየተዋሃደ እየበሰለ ነው። አያችሁት አይደለ? አያምርም? ቡላ አይመስልም? ክሬም ነገር ነው የሚመስለው። አዎ ይሄው እንደምታዩት ነው። እያበሰልኩት ነው። ይሄው አይጓጉል እንግዲህ ካማሰላችሁት ካለ በቃ እንዴት በቃ እንደዚህ እንደ ጄሊ ተተላያችሁት። ይሄው አሁን ቆንጆ ነው። ይሄው በቃ መብሰሉ እየጨረሰ ነው። እንደ በደንብ ይውት ብዬ እንጂ ጨርሶ ይሄው አጠፋለሁ። አውቅቶታል። አሁን ይሄ ምንድነው? ወዲያው መገልበጥ አለባችሁ። ቁጭ ካለ የታችሁ ወደ ላይ ይወጣባችኋል። በቃ የበቆሎ ሲሆን ያ ነው እንግዲህ እዛ ላይ ነው ጥንቃቄ የሚያስፈልገው እንጂ ሌላው ምንም ነገሩ ቀላል ነው። ያችሁት ወዲያው ገለብጠዋለሁ። ወዲያው መገለበጠ ቁጭ ሲል የዚህን የታችሁ ይነሳና ወደ ላይ ይወጣል። ሲወጣ ስንጋገረው ዱብ ዱብ እያለ በቃ እንደ ክሬም ነው የሚመስለው። እዚህ ላይ ትንሽ አንድ 10 ደቂቃ መቀዝቀዝ አለበት። ትንሽ ተንፈስ። እዚህ ላይ የምንገለብጠው ለምንድን ነው? የዛ የታችሁ ግልብጥብጥ እንዳይልበት ነው። ሀብሲት ያኛው ሲሆን አይደል? ይሄ ግን የበቆሎ ሲሆን ሲቀመጥ እንትን ይላል። አያችሁት? በቃ አሁን እስከሚቀዘቅዝ ትንሽ እንጠብቀዋለን። ሊጤን ብዛት አሁን ይሄ ሊጡ ነው እንትን ነው። አያችሁት? እንደ ቦክቷል። አሁን ይሄንን ላጠለው ተከታተሉ ምን ያክል ደረጃ እንደሚቀለጥ። ልቅ ብሎ እስከ ይወጣል። ይታያችሁት አይደል? ቆሻሻው ሙሉ ልጭ ብሎ ይወጣል። ከዛ ቀስ ትላላችሁ ሊጡ እንዳይወጣባችሁ ቀስ። አሁን አያችሁት አይደል? ሊጡ ቀረ። ይሄን እንግዲህ ይሄ ነው የሊጡ ደረጃ ያልኳችሁ ይሄን። ከዛ ይሄንን ደግሞ ጥርግርግ አድርገን እናውጣው እንትን እንዳይል እንዳያኮመጥጥብን። ይሄ እርሾ ሲሆን ነችሁት እንደዚህ ሙልጭ አድርጌ አወጣሁት። አሁን ይሄ በዚህ ደር ሊጡ ይኸውላችሁ ይሄ ነው። አሁን ያ እንትን ነው አጠለልኩኝ። አሁን ደግሞ እያማሰልኩት ነው። ይሄ ትንሽ ውሃ ጠብ አድርጌ ይሄ ውሃውን አያችሁት አይደል? ትንሽ እንዲዋሃድ ያክል ነው፣ አናበዛበትም። ያንን ስለ አድርገን ነው የምናየው። እንግዲህ ውሃ ትንሽ አድርጋችሁ ማዋሃድ ያለው
ያያችሁት የበቆሎ አብሲት እንደዚህ ነው። ከቀዘቀዘ ይሄ ብላችን አሁን እየቀዘቀዘ ነው። ከቸኮላችሁ ግን እስከሚቀዘቅዝ አይ ቶሎ እንጨምረው ካላችሁ ችግር የለውም። ውሃ አድርጋችሁ የቀጥረባችሁ አሁን ትንሽ ስለወፈረ ትንሽ ምን አደርግበታል። ይሄ ውሃ ይደረጋል። ችግር የለውም። አቀላችሁ ነው። አንድን ስራ ስታዩ አካብዳችሁ አትሉት። የሚለመደው ቀለል ተደርጎ ሲለመድ ይሄው እንደዚህ ይደረጋል። ከአሁን ቶሎ እንዲቀዘቅዝ ከፈለጋችሁ ወፈረብን እዛ ውስጥ ስናስገባ አይመችም። እንደሱ ከሆነ ይሄው እንደዚህ ቀጠን አያችሁት አይደል? አያችሁት እንዴት እንደሚያምር። አሁን ያን አሳየችችሁ ያለ እዛ ውስጥ እጨምረዋለሁ ማለት ነው። ይሄውት ይሄው ወደ ይሄ ነው እንግዲህ የሊጡ ብዛት ይሄን ነው የሚያክል። ይሄው ውሃው ለጥ እያሳየቻችኋለሁ። ትንሽ ውሃ አድርጌ ቀጠና አረጋት። ይሄው አዲስ ምንም ነገር የተለየ ነገር የለውም። አሁን ይሄንን እንደ ዝም ብላችሁ ብትጨምሩትም አይጓጉልባችሁም። እቃውን ስለግልበት ነው። ወጣችኋል። ይሄው ምንም ነገር የለውም። አሁን ቀዝቀዝ ብሏል። አያችሁት? እንደዚህ እናደርግና እናዋህደዋለን። ምንም መጓጉል እንትን የለውም። ቁጥር ማለት እንትን የለውም። አሁን እችን ምናደርጋለን? ይሄንን ቂጣችሁ ጋር ያለውን እንደዚህ እናዋህደዋለን። እናለቀልቀዋለን። አያችሁት? አሁን ይሄ ራሱ ትንሽ መቅጠን ይፈልጋል፣ ግን በኋላ ኩፍ ካለ አይተነው ይሻላል። አሁንም ይሁን ካላችሁ ይቻላል፣ ችግር የለውም። እሱ እያየ ነው፣ ግን እንዳይቀበጣል ቅጥል እንዳይልብን በቃ ያያችሁት አይደል? አሁን ኩፍ እያለን ትንሽ እንጠብቀዋለን። አያችሁት አይደል? ይሄው እየተብላላ ነው። አያችሁት? ይሄው ይሄ ኩፍ እያለ አሁን አያችሁት? ይሄ አሁን ኩፍ እያለን ይሄው። ከዛ አሁን ትንሽ ቆይተን ደግሞ ስጋግሩ አሳያችኋለሁ። ይሁት ኩፍ እያለ አያችሁት? ድምፁ እሺ ያለ ነው። እሺ ይሄው አያችሁት? በቃ ያንም አይደል? አሁን ትንሽ በቃ አንድ 5 ደቂቃ ጠብቀን ወደ መጋገር እንትን ሂደት እንደዚህ ሆኗል። አሁን ወፍሯል። አያችሁት አይደል? ስለዚህ እናደርገዋለን፣ እናቀጥነዋለን። ሲቀጥል እያየን ነው። አሁንም እንደወፈረ ነው። ቀጠን ማለት አለበት። ዝግ ብሏል። እንደዚህ ነው። አይተነው ደግሞ ስንጋግር እንጀራ ወፍራም ከሆነ ደግሞ እናቀጥነዋለን። መጀመሪያ ከምንድን እያየን ነው ይሻላል። አንዴ ከቀጠነ መመለሱ ከባድ ነው። ቢወፍር ግን እያየነው ማቅጠን ነው። እንደዚህ ነው። እንደዚህ ይሄም ወፍሯል። አሁን ነጠሎ ለሚጋግር ሰው ወፍሯል። ነጥሎ ለሚጋግር ሰው ወፍሯል። መቅጠን አለበት። ወፍሯል። ቆይ ወይ ጋግሬ ላሳያችሁ። ይሄ ስንጋግር እናየዋለን። እኔ ደግሞ በዚህ ነው የማልችለው። በዚህም ከፈለጋችሁ በዚህ ማሳያችኋለሁ። መፈለጋችሁት ይሄው ጎመን ዘር እናደርጋለን። ይሄ ጎመን ዘር አሁን ጎመን ዘር እናደርግበታለን። ወጣዱ እየሰማ ነው። አሁን ይሄው እናነስሰዋለን። ጎመን ዘር ከተትኩ። አሁን እየሰማችን ነው። ሙቀት አመጣለች። እዚህ አድርገን በደንብ እናነስሳለን።
አሁን ምጣዱ እየሰማ ነው። እንግዲህ ደግሞ ይሄን አስፍተን እናየዋለን። የበቆሎ ሀብሲት ጤፉን ያሳምረዋል። የምናቦካው የጤፍ እንጀራ ነው። ስናቦካ ሀብሲቱን ነው ያው ሳይበዛ በትንሹ እናደርገው ያችሁት ነው እንደምታዩት እንደሽቱታል። አሁን እንደምታዩት ነው። እንደዚህ ልስስ ብሎ ቆንጆ እንጀራ ነው። ወጥቼ ደግሞ አሳያችኋለሁ። ይሄ እያወጣሁት ነው። ለስላሴው ምጣቱ እንዴት እንደሚያምር ይሁት ቆንጆ እንጀራ ምንም ለስላሳ ነው። በቃ ሀብሲቱን ብቻ ነው ደግሞ በበቆሎ ሌላውን አይደለም የምታደርጉት። ሌላ ራሱ የጤፉ ዱቄት ነው። ይሄው እንደዚህ ነው። ይሄው እንደምታዩት ነው። ደግሞ ስጨርስ ደግሞ ሁሉንም አሳያችኋለሁ። ይሄው እንግዲህ አሁን እንትን ያልኩትን ይሄው አወጣሁት። እንግዲህ ያበቃው ጋግር ይሄው እንጀራው ይሄው ልስልስ ያለ ይሄው አያችሁታል። ልስልስ ብሎ ቆንጆ እንጀራ ይሄው አስተያየትም ካላችሁ እንግዲህ ተናገሩ። የከበዳችሁ ነገር ካለ ይሄው ይሄ ነው እንግዲህ ሀብሲቱ እንትን ሲሆን እንጂ እንጀራው የጤፍ እንጀራ ነው። ይሄው እንደምታዩት ነው። ቆንጆ ነው። ይሄው አልደረቀም ምን አላለም። ቆንጆ እንጀራ ነው እንደምታዩት። ይሄው አያችሁታል። ይሄ ነው እንግዲህ። ስለተከታተላችሁ እናመሰግናለን። ቀላል ነው። አትፉት፣ ሞክሩት። ቻው ቻው ቻው።